ዛሬ ልቤ በጣም በደስታ ተሞልቷል። ወደ ናፈኩት ሀገር፣ ወደ ነቢ ሀገር፣ ወደ አላህ ሀገር፣ ወደ ተወደደው ካዕባ ልበር ነው ኢንሻአላህ። ኢንሻአላህ እዛ ከሄድኩ በኋላ ደግሞ ብዙ የዱዓ ቪዲዮዎች የሚኖሩን ይሆናል። እስኪ ዛሬ የደስታዬን ዱዓ ላደርግላችሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እኔን በመንገዱ አቅንቶ ባጭር ጊዜ ዑምራ ለወፈቀኝ ጌታ ዑምራ ለተጠማችሁ ለምትፈልጉ የነቢን ሀገር ማየት ለምትፈልጉ በሙሉ አላህ ይወፍቃችሁ። ሂዳችሁ የምትዘይሩ አላህ ያደርጋችሁ። ይሄን ቪዲዮ እያያችሁ በችግር በጭንቀት ለተዋጣችሁ በራችሁ ላይ የቆመውን ችግር በሙሉ አላህ በደስታ ይቀይርላችሁ። በትዳር እጦት በችግር በብድር የምትሰቃዩ ወንድሞቼ እህቶቼ አላህ ይድረስላችሁ። በልጅ እጦት የምትሰቃዩ የህፃን ልጅ ድምጽ የናፈቃችሁ በሙሉ አላህ የህፃን ልጅን ድምጽ አላህ ይወፍቃችሁ ኢንሻአላህ። በመንገዱ ላይ አላህ ያጽናችሁ። የአላህ ውዴታ አላህ ይወፍቃችሁ ኢንሻአላህ። ያው ዑምራ ሲባል ከዚህ በላይ ደስታ የለም ኢንሻአላህ። እንደኔ ደግሞ ዑምራ ማድረግ የምትፈልጉ ኢንሻአላህ ስለይ ሊንክ ትራቨል ከሐምሌ 15 ከ26 ያዘጋጀው የዑምራ ፓኬጅ አለ። ከቤተሰቦቿ ጋር የተዘጋጀ ልዩ የዑምራ ፓኬጅ ነው። በጣም ከምንወዳቸው ከኡስታዝ አብዱል መናን አቡ ያሲር ከሼክ መሐመድ ኢብራሂም ሚንበር ቲቪ ኡስታዝ ካሚል ጣሃ አሉበት። እነዚህ ድንቅ ኡስታዞች አሉበት ኢንሻአላህ። በተለይ ደግሞ ጅዳ ላይ በአሁኑ ዙር የተዘጋጀ የውሃ ፓርክ መዝናኛ አለ። እሱንም ኢንሻአላህ አብሮ ይዙላችሁ ብቅ ብሏል። ዱዓይን አሚን እያላችሁ ኢንሻአላህ ሌላ ብዙ ዱዓ በሰራለሁኝ ኢንሻአላህ። በደንብ አሚን በሉ። ሼር ኮፒ ሊንክ ለምታደርጉ ደግሞ አላህ እጥፍ ድርብ አላህ ይወፍቃችሁ። እስከምንገናኝ ሰላም አለይኩም።